ይህ ቪዲዮ በጣም አነጋጋሪ ሆኖ ነበር ስፔሻሊ ደግሞ በፌስቡክ ላይ እና ቲክታክ እንደዚሁም ዩቲዩብ ላይ አቀባበሉ አስተያየታቸው በጣም አሪፍ ነበረና ከሁሉ ግን የገረመኝ አስተያየት ይሄ ነው። እዚህ ጋር ያስቀምጥኩላችሁ ኮሜንት ማለት ነውና በዚህ ኮሜንት በጣም እስማማለሁ። ሲጀምር ደግሞ ይሄ ቪዲዮ ጀስት ለፈን ተብሎ የተሰራ ነገር ነው። ነገር ግን እይታችን እንዴት ነው የሚለውን ለማየት በጣም ይመቻል። ስልኩ ላይ ትኩረት ያደረገው ሰው የሚወክለው በጣም ዝንጉ የሆነ ምን እየተከናወነ እንደሆነ በመንፈሳዊ ሕይወት ላይ የደከመ ሰውን ያመለክታል። ብዙ ጊዜ ጸልየን የምንቀበለውን በረከት ለመቀበል የነቃን የባነንን መሆን ይጠበቅብናል። ሌላው ደግሞ ይሄ ሰው ምሳሌ 13 ላይ የኃጢአተኛ ብልጥግና ግን ለጻድቅ ትጠበቅለታለች የሚለውን ያስታውሰኛል። መክብብ ላይም ደግሞ እንደዚሁ ለኃጢአተኛ ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረት ይሰጠዋል ይላል። እዚህ ቪዲዮ ላይ ያየሁት የሰውየውን በንቃት አለመከታተል የተነሳ ማለት ነው ያለፈበትን በረከት አይቼበታለሁ። እናንተ ደግሞ እስቲ ያያችሁትን በደንብ አድርጋችሁ ንገሩኝ።